ሰላም ከወደ ቻናሉ በሰላም መጣችሁ። ዛሬ ዩኒክ የሆነ ቶፒክ ነው ይዘንላችሁ የመጣነው። ዛሬ የምናወራው ስለ አማዞን የስኬት ጉዞ፣ አማዞን የሚባለው ትልቅ ካምፓኒ እንዴት ተነሳ፣ እዚህ ደረጃ በምን ያህል ፍጥነትና በምን አይነት ሁኔታ እንደደረሰ እናወራለን። ሌላ ደግሞ የምናወራው ኢትዮጵያ ውስጥ አማዞን የመሰለ ትልቅ የሾፒንግ ሀብ መፍጠር እንችላለን ወይ የሚለውን ዲስካስ እናደርጋለን። ከዚህም በኋላ ያለውን አሚሮን ተብራራልናለች። እስከ መጨረሻ ድረስ ተከታተሉ። ቻው። ሰላም እንዴት ናችሁ? ዛሬ የምናወራው የአማዞንን አስገራሚ ታሪክ ነው። ለመጨረሻ ጊዜ በኦንላይን ላይ ያዘዛችሁት ዕቃ ከየት ነው የመጣው ብትባሉ ብዙዎቻችሁ የምታስቡት ያንን ትልቅ ኩባንያ አማዞንን ነው። ይህ ኩባንያ ከኛ ማንነታችን ጋር፣ ከዕለት ተዕለት ፍላጎታችን ጋር ከየትኛውም ኩባንያ በላይ የተቆራኘ ነው። ዛሬ የምንመለከተው የቴክኖሎጂን ታሪክ አይደለም፣ የአንድ ሰው የጄፍ ቤዞስን የማይታመን ጽናትና ደፋር ህልም ነው። የአማዞን የመጀመሪያው ስም rentless.com ነበር። ማለትም የማይታክት የማይሰለች ማለት ነው። ዛሬም ላይ ወደ ብሮዘራችሁ ብትጽፉት የሚወስዳችሁ ወደ አማዞን ነው። በጭራሽ ተስፋ ለመቁረጥ ሁሉንም ነገር የመፍጠር ስሜት እንዴት ትልቅ ኩባንያ እንዳደረገው እናያለን። በ1994 ዓ.ም ጄፍ ቤዞስ የተባለ ሰው ዎል ስትሪት ላይ ጥሩ ደሞዝ የሚያገኝ ባለሙያ ነበር። በሁሉም ምቹና የተረጋጋ ህይወት የነበረው ግለሰብ ነበር። ነገር ግን ጄፍ ቤዞስ አንድ ነገር ሀሳቡን ወስዶታል። እሱም የኢንተርኔት እድገት መጠን በአመት 2300% ነበር። ታዲያ ይህንን ሲመለከት ወደፊት ትልቅ እድል ሊሆን እንደሚችል ያስባል። Americans own a personal computer. If you're one of them, you can now glimpse the future with nothing more than a modem, a phone line, and a few dollars a month. ጄፍ ቤዞስ ከአሜሪካ ምስራቅ ወደ ምዕራብ በመኪና ተጉዞ እና ሲያትል ከተማ ውስጥ በሚገኝ ትንሽ ጋራዥ ውስጥ ስራ ይጀምራል። በመጀመሪያ ምን መሸጥ እንዳለበት ግራ ገብቶት ነበር። ነገር ግን 20 አይነቶችን ወደ ገበያ አውጥቶ ሊሸጡ ይችላሉ ብሎ ያሰባቸውን በሙሉ ዘርዝሮ ያስቀምጣል። ከዛ ውስጥ ግን መጽሐፍትን ይመርጣል። ለምን መጽሐፍት? ምክንያቱም በዓለም ላይ ብዙ አይነት መጽሐፍቶች አሉ። ከአንድ ትንሽ ሱቅ ይልቅ ሁሉንም መጽሐፍት የሚይዝ ማግኘት ግን በጣም ከባድና አዳጋች ነው። ስለዚህ ሁሉንም መጽሐፍት ሊይዝ የሚችል ምናባዊ መደብር መፍጠር ይቻላል የሚል ነው። የአማዞን ትልቁ ሚስጥር ገንዘብ ማግኘት አልነበረም። የነበረው ዋጋን ዝቅ በማድረግ ደንበኛ ማምጣት፣ በዚህም ብሎ ሻጮች ወደ ገበያው እንዲቀላቀሉ፣ ያም ደግሞ የበለጠ ዋጋ ዝቅ እንዲል ያደርጋል። ታዲያ ይህ አመለካከት አማዞንን ለብዙ ዓመታት ትርፍ ሳይኖረው እንዲቆይ አድርጎታል። እናም ጄፍ ቤዞስ 2 ትልልቅ ውሳኔዎችን አስተላልፏል። የመጀመሪያው የአማዞን ተፎካካሪዎችን ተጋባዥ በማድረግ ወደ አማዞን መድረክ መጋበዝ ነበር። ወደ አማዞን መተውም FBA ወይም ፉልፊልመንት በአማዞን እንዲመሰረት አድርጓል። አሰራሩም ሰዎች ወደ አማዞን መጋዘን እቃዎቻቸውን በመላክና የራስ ንብረት አድርጎ በመቁጠር በፍጥነት ወደሚፈለገው ቦታ ማድረስ። አማዞን የራስን ድረገጽ ለማስኬድ እጅግ ዘመናዊ የኮምፒውተር መሰረተ ልማት ገንብቶ ነበር። አማዞን ዌብ ሰርቪስ ወይም AWS ይባላል። አማዞን ለመጽሐፍት ብቻ ሳይሆን ለኔትፍሊክስ፣ ለመንግስታት፣ ለድርጅቶች የራሳቸውን የመረጃ መሰብሰቢያ ወይም ሰርቨር ሳይገነቡ የንግድ ስራቸውን እንዲያካሂዱ እድል ይሰጣቸዋል። በ2005 ዓ.ም አብዛኛው ሰው ሞኝነት ነው ብሎ ያሰበውን ውሳኔ ያደረገ። እሱም በአመት አንድ ጊዜ ከፍላችሁ ለ2 ቀን የሚደርስ ነፃ መላላኪያ ውሰዱ የሚል ነበር። ይህም በዋጋው ውድ መስሎ የታየ ደንበኞች አንዴ የፕሪሚየም አባል ከሆኑ የፈለጉትን ገንዘብ ለመጠቀም ሲሉ ሁሉንም ነገር ከአማዞን መግዛት ይጀምራሉ። አማዞን ትልቅና ስኬታማ የሆነው በ3 ዋና ምሰሶች ላይ በመቆሙ ነው። እኛም የምንገነባው ስርዓት በእነዚህ ላይ ማተኮር ይኖርበታል። የመጀመሪያው ምርጫ ወይም ሰሌክሽን ነው፣ ሁሉንም ነገር በአንድ ቦታ ማግኘት። ሁለተኛ ምቾት ወይም ኮንቨነንስ ነው፣ ግዢን ቀላል ማድረግ። ሶስተኛ አገልግሎት ወይም ሰርቪስ ነው፣ አስተማማኝና ፈጣን ማድረግ ነው። በኢትዮጵያ እንደነዚህ አይነት ሲስተሞችን መዘርጋት ከፈለግን የአካባቢውን ባህል ያገናዘበ ቴክኖሎጂ ወይም ሎካላይዝድ ቴክኖሎጂ መዘርጋት ይኖርብናል። ሲስተማችን በአማርኛና በሌሎች የሀገር ውስጥ ቋንቋዎች መዘጋጀት አለበት። ቀጥተኛ ትርጉም ሳይሆን የሀገራችንን የአጠቃቀም ባህል የሚከተል አገላለጽ ሊኖረው ይገባል። ለምሳሌ ወደ ግዢ ቅርጫት አስገባ አይነት። ዲዛይኑ ለዝቅተኛ ኢንተርኔት ፍጥነት የተመቻቸ ቀላልና ተንቀሳቃሽ ስልክን መሰረት ያደረገ ሞባይል ፈርስት መሆን አለበት። የሻጮች ምዝገባ ቬንደር ኦንቦርዲንግ አማዞን ግዙፍ የሻጮች ገበያ ነው። እኛም አነስተኛና አቅም ያለው ነጋዴዎችን በቀላሉ የሚያስችል መድረክ መገንባት አለብን። አንድ ነጋዴ ስልኩን ብቻ ተጠቅሞ ምርት እንዲያስተዳድር፣ ዋጋ እንዲቀይርና ትዕዛዝ እንዲቀበል መቻል አለበት። ይህ ነው የሀገራችንን ኢኮኖሚ ከፍ የሚያደርገው። ሶስተኛ የመላኪያ ፈተናና መፍትሄ ወይም solving the logistic challenge። የአድራሻውን ችግር ለመፍታት የእርምጃዎች ጥምረት ያስፈልገናል። ላንድማርክ ጥያቄ
ከጂፒኤስ በተጨማሪ ሰዎች የተለመዱትን የአቅጣጫ መለያዎች እንዲያስገቡ አማራጭ መስጠት።